ፀጉራችን ተበላሸ። ፀጉራችንን ለማቅላት፣ ፀጉራችንን ለማፋፋት፣ ፀጉራችንን ለብዙ ነገሮች የሚጠቅመንን ውህድ ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። ይሄንን ውህድ መጨረሻ ላይ የጨመርኩበት ነገር ስላለ ቪዲዮ እስከ መጨረሻው ተመልከቱ ማለት ነው እና ለቤቴም አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ተከታተሉ ማለት ነው። እንግዲህ እንቁላል አስኳሉን አድርገናል። እናንተ እንደ ፀጉራችሁ ብዛትና እንደ ፀጉራችሁ ማነስ አንድ ማንኪያ ቡና ምስካፌም ቡናም ይሆናል ይቻላል። እንቁላል አስኳሉን ቢጫውን አንድም ሁለትም እንደ ፀጉራችሁ ብዛት እንደ ስሳቱና እንደ ብዛቱ ማለት ነው የምታደርጉት። ቁርንፍድ ሩብ ማንኪያ ቁርንፍድ እንዳታበዙ። ቁርንፍድ በተፈጥሮ ሀር ነው ያኔ የሆነ ቆስጣራ ነገር ነው ማለት ነው እና አታብዙ። ዘይቶን የፈለጋችሁትን ዘይት ይሆናል የምትጠቀሙትን ዘይት፣ የምግብ ዘይትም ቢሆን ያላችሁን፣ ግድ የወይራ ዘይት መሆን የለበትም። ይህን ታደርጋላችሁ እንዳቅማችሁ ማለት ነው። እንደ ፀጉራችሁ ብዛት እንደ ፀጉራችሁ ማነስ እንደዚህ አድርገን ሚክስ እንድብልቅ እናደርገዋለን ማለት ነው። በደንብ አድርገን ነው የምንመታው። በደንብ ማዋሃድ አለብን። ለፀጉራችን በቃ ያፋፋዋል ፀጉራችንን በቃ ከረሉ ራሱ በተለይ ሽበት ላለባችሁ ሰዎች ማለት ነው። በተለይ ሽበት ላለባችሁ ሰዎች ተመልከቱ። እንደዚህ ይዝለገለጋል ማለት ነው። በደንብ አድርገን ስንመታው በደንብ መመታት አለበት። እንደዚህ አድርገን አይሸትም ደግሞ ቁርንፉዱና ቡናው የእንቁላሉን ሽታ ትንሽ ይወስድልናል ማለት ነው። የቡናው ሽታና የእንቁላሉን ሽታ የቡናው ሽታ እና ቁርንፉዱ ትንሽ ያጠፋልናል፣ ሽታ የለውም እና እንደዚህ አድርገን በደንብ እንመታዋለን ማለት ነው። በደንብ እንደዚህ እናዋህደዋለን። አያችሁት? በቃ እንደዚህ ያደርጋችሁ በደንብ መምታት አለባችሁ። ከዚያም በኋላ ፀጉራችን ላይ ስንቀባው ተዋህዶ ምናምን በጣም ይመቸዋል ለፀጉራችን ማለት ነው። ይሄ ሽርክርክ ያለ ነገር አይሆንብንም። በንጹህ ፀጉራችሁ ላይ ተቀቡት። በንጹህ ፀጉራችሁ ላይ ሰሞኑን ምናምን ስታደርጉበት ከርማችሁ በዚያ ላይ አታድርጉ። ሌላ የተቀባችሁን ነገር ታለ ደግሞ ታጠቡት። ታጠቡና በንጹህ ፀጉራችሁ ላይ አድርጉት ማለት ነው። ለደረቅም ፀጉር ለለስላሳም ፀጉር ለሁሉም ይሆናል። ሙዝ አንድ ሙዝ ይሄውና አምጥቻለሁ። አንድ ሙዝ ይሄውላችሁ። እንግዲህ እስከ መጨረሻው ተከታተሉ። ሙዙን ልጨዋለሁ። ሙዝ በተፈጥሮ እንግዲህ ለቆዳችንም ለምግብነትም ለሁሉም ያገለግላል። ቆዳው ጨምሮ ማለት ነው። ቆዳው ለቆዳችን ይሄንን እንደዚህ ፋቅ ፋቅ አድርገን ይሄንን የፋቅነውን ቆዳውን ፊታችን የሆነ የተጨማደደ የሆነ በቃ የሆነ ነገር ለሆነ ነገር የመጨማደድ ባህሪ ላለው ነገር ልክ ፍቱን መድኃኒት ነው። ፊታችንን እሽት እሽት በዚህ ማድረግ እንችላለን። በዚህ ሁልጊዜም ማለት ነው። በልታችሁ ልጫጩን አትጣሉ፣ ጥቅም አለው። አያችሁት? እንደዚህ እናደርገዋለን። ይህን የፈቀፈኩትን ፍቅፋቂ ወይም ሙዝ እንትን እንደዚህ በማንኪያ በደንብ እንደዚህ እናደርገዋለን። እስከ መጨረሻ ተመልከቱ። የሚባለው ቪዲዮ እስከ መጨረሻው ስታዩ ጥቅም ታገኛላችሁ ማለት ነው። እንደዚህ አድርገን እናዋህደዋለን። በደንብ ድቅቅ እናደርጋታለን። ብዙም አያታግልም፣ ያው የሙዝ እንትን ስለሆነ። ዋናው ሙዝ ደግሞ ግማሹን ያደረኩት ያው ግማሹን ገመጥ አድርጌለታለሁ ማለት ነው። ግማሹን ያደረኩት በዚህ መልኩ እናዋህደዋለን። አሁንም እንፈጨዋለን። ሙዙ ግን የበሰለ መሆን አለበት። ሙዙ የበሰለ መሆን አለበት። እንደዚህ በደንብ እናዋህደዋለን። በደንብ አድርገን ምንም ኬሚካል የሌለበት የተፈጥሮ ስለሆነ ያበላሸኛል፣ ምን ያደርገኛል እንዳትሉ፣ በልተነው አንበላሽማ። ከዛ ቆዳችን ላይ ስናደርገው ምንም የሚያበላሸን ነገር ስለሌለ በዚህ መልኩ እንደዚህ እንደ ቅቤ ሆኗል ማለት ነው።
በቃ እንደዚህ አድርገን እናዋህደዋለን። በጥቅሉ በደንብ አድርገን ምንም ሽታው አይጣፍጥም። የሙዙ ሽታ ራሱ ሲጣፍጥ፣ የቡናው ሽታ፣ እንቁላሉ ሽታው ጠፍቷል ማለት ነው። ሽታ የለም። በቃ ደስ የሚል ወጥ ነው። አታብዙ፣ ስትሰሩ አታብዙ። እኔ አብዝቶ የተቀመጠ ነገር ደስ አይልም ብዙም። የዕለት የዕለቷን ብታደርጉት ይመረጣል። በዚህ መልኩ በቃ እንደዚህ አያችሁ ሲያምር የተዋሃደ ቸኮላታ ይመስላል። ቸኮላታ ከረር ፀጉራችን ራሱ ከረኑ ያምራል። ሁሉ ነገር ያምራል እና ተጠቀሙት እሺ።